ሰፈር መንደሩን ሀገሩን ተጉዘን ከአንዳንድ ጀግና ሰዎች በስተጀርባ እየተቀበሩ መተቶችን ለማውጣት እነሆ ከቤታቸው ደረስን። ለመሆኑ የሰው ልጅ የሚሰራውን እንዳያገኝ በሚጸልየው ልክ ቤቱ እንዳይባረክ የሚያደርጉ እነዛ ሰዎች እነማን ይሆኑ? እውነት ለመናገር አብዛኛው ሕዝብ በቪዲዮ ቢያምንም እኛ በቪዲዮ የማንገልጻቸው ብዙ ነገሮች አሉ። እነሆ ቤታቸው ከደረስን በኋላ መውጣት ያለባቸውን መተቶች አንድ ሁለት ቦታ ላይ ገብተን አውጥተን፣ ነገር ግን መውጣት የማይችሉ የሰው አጥምና የውሻ ጭንቅላት የመሰሉ ከ2 ሜትርና ከ3 ሜትር በታች ጉድጓድ ውስጥ ጠልቀው ስለተቀበሩ እነሱን ማውጣት ስለማይቻል በዕለቱ ጸበል ረጭተን ጸሎት አድርገን ተመለስን። ለመሆኑ የሰው ልጅ ሲድን ለምን ይባላል? መከራ ውስጥ ሲገባ ግን ጥያቄዎች ማንም የሚጠይቅና ዙሮ የሚያይ ሰው የለም። ለመሆኑ የሰው ልጅ በሚሰራውና በሚለፈው ልክ ያገኛል ወይ? ሀገራችን ኢትዮጵያ በእነዚህ በተለያዩ ድግምቶች ተይዛ ዛሬ ባለችበት ደረጃ ከአያላን ሀገርና ከትላልቅ ሰዎች እድል ፈንታ እንዳትሳተፍ የሚያደርጋት በእነዚህ አይነት መተቶች የተቀበሩባት መሆኑን እነሆ ጥናቱ ያመለክታል። ሀገራችን ኢትዮጵያ በብዙ ወጣት ልጆቿ የታቀፈችና ምሁር በሆኑ ተማሪ ልጆቿ ታቅፋ የምትኖር ቢሆንም ነገር ግን ካለችበት ከፍ ያላለችበት ሚስጥሩ አንደኛውም ይሄ ነው። ፈጣሪ ሀገራችን ኢትዮጵያና ሕዝቦቿን አሁንም ባርኮ ይቀድስ፣ ሕዝቦቿም ሰላም ይሁኑ። አባ ገብረ ማርያም መንፈሳዊ ሕክምና አገልግሎት